ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች ዛሬ ደግሞ አዲስ አበባን በተወሰነ መልኩ ላስጎብኛችሁ። ከቪዲዮ በፊት ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። ከተማችን አዲስ አበባ ከቅርብ ጊዜ በኋላ በጣም እያማረባትና ውብ እየሆነች ትገኛለች። ኮሪደር ልማት ብሎም ኮንስትራክሽኖች በስፋት እየተገነቡ ይገኛሉ። ብዙ ሪል ሴቶች ኮንስትራክሽናቸውን አጠናቀውም እያስረከቡም ስለሆነ ግንባታዎች ደግሞ በጣም በፍጥነት እየተገነቡ ይገኛሉ። በዚህ ሰዓት ደግሞ ኢንቨስት ማድረግ በጣም አማራጭ የሌለው ጥያቄ የሌለው ነገር ነው። ከተማችን አዲስ አበባ ላይ አሁን ሰዓት ኢንቨስት ካላደረግን ወደፊት በጣም ልትቀመስ የማትችል ከተማ እንደምትሆን ግልጽ ነው። እንደምታዩት አሁን ላይ አብዛኛ ቦታዎች ተይዘዋል። ሴቶች ከመንግስት ጋር በመሆን ትልልቅ ሰፋፊ ቦታዎችን እየተረከቡ ይገኛሉ። ካዛንጅስ ላይ፣ ቦሌ ላይ ፕለስ ወደ ሲኤምሲ እና ብዙ አካባቢዎች ላይ በሪልስቴቶች ግንባታቸውን እያጧጧፉት ይገኛሉ። አሁን ላይ ቦሌ ደንበል አካባቢ ደንበል ሲቲ ሴንተር እንደምታውቁት እዛ አካባቢ ላይም ፓልም ሪልስቴት ኦልሞስት 30% ያክል ድረስ አድርሶታል። እዛ ጋም እየተገነባ ነው ያለው። በጣም ቆንጆ የሆነ ሳይት ነው። ዲያስፖራዎችም ሆነ የሀገር ውስጥ ደንበኞቻችን ይህንን ገዝታችሁ ኢንቨስት አድርጋችሁ ለመኖሪያም ቢሆን እንደገና እንደ ኢንቨስትመንት መጠቀም ትችላላችሁ። በዛው ደግሞ ትንሽ ወደ ጋዜቦ አደባባይ ወረድ ስንል የምናገኘው ሌላ ሳይት አለ። ኦልሞስት በመጠናቀቅ ላይ ያለ ሳይት ነው። ባለ 2 እና ባለ 3 መኝታ ሲሆን በ30% ቅድመ ክፍያ ከፍላችሁ ቃስ እያላችሁ ቤታችሁን ጨርሳችሁ መኖር የምትችሉበትና ከባንክ ጋር ማገናኘታችሁ በረጅም ጊዜ እየከፈላችሁ መኖር የምትችሉበት አጋጣሚ አለን። ቀጣይ ደግሞ ካዛንቺስ በጣም ለብዙ ሆቴሎች ትልልቅ ሆቴሎች ያሉበት ለውጭ ዲፕሎማቶች ማረፊያ የሆነ ቦታ ስለሆነ እዛ አካባቢም ኢንቨስት ማድረግ ምንም አይነት የማያጠራጥርና ትርፋማ የሆነ ቦታ ነው። እዛ አካባቢ ደግሞ ኦልሞስት እያለቀ ያለ አፓርትመንት በ25% ቅድመ ክፍያ እየሸጥን እንገኛለን። እዛም ጎራ ብትሉ ታተርፉበታላችሁ። ፕላስ ደግሞ ወደ ቦሌ ስንሄድ ቦሌ አትላስ አካባቢ ሌላ ባለ 2 እና ባለ 3 መኝታ እጅግ ቅንጡ የሆነ አፓርትመንት አትላስ ቦሌ ነው። ረማዳ ሆቴል ወይም ሴንቸሪ ምናምን ባሉበት አካባቢ ነው። እዚህ ጋር ደግሞ ኢንቨስት ማድረግ አሁንም እንዳልኳችሁ የውጭ ዜጎች እንደገና ብዙ ትልቅ ባለስልጣናት ማረፊያ የሆነ ቦታ ስለሆነ ባትኖሩበት እንኳን ብታከራዩት መልሶ ለመሸጥም ቢሆን በጣም አትራፊ የሆነ ቦታ ነው። እዚህ ቦታ ላይም ኢንቨስት ማድረግ በጣም አዋጭ ነው። ስለዚህ ዲያስፖራዎች በራችሁን ትክክለኛ ቦታ ማሳረፍ ከፈለጋችሁ ሀገር ውስጥ ያላችሁ ብራችሁን ሰርታችሁ ለፍታችሁ ያገኛችሁትን ገንዘብ ትክክለኛ ቦታ ላይ ማሳረፍ አለብን ብላችሁ ካሰባችሁ መጀመሪያ ፕሮዳክቱ ማየት አለባችሁ። የት ነው የተገነባው? ማንም የሚገነባው? እንዴት ነው የተገነባው? ብላችሁ ቦታው አሁን ደግሞ አጠራጣሪ ቦታዎች ስላሉ ሊፈርሱ የሚችሉ ቦታዎች ስላሉ ይሄንን በጥልቀት አይታችሁ ኢንቨስት ማድረግ አለባችሁ ብዬ አስባለሁ። ይህን ለመናገር ነው ዛሬ የተከሰትኩት። ብዙ ደንበኞች እየተበሉ እየተጭበረበሩ ስለሆነ በዋጋ ቅናሽ እንደገና በሌላ ነገር በማስታወቂያ እየተበላችሁ ላላችሁ ደንበኞች አሁንም ቆም ብላችሁ ማሰብ ያለባችሁ ጊዜ ላይ ነን። አሁን ላይ አጣርታችሁ አይታችሁ መግዛት የምትችሉበት ኦፖርቹኒቲ ስላለ ምንም አይነት መጭበርበር አይጠበቅባችሁም። ስለዚህ ኢንቨስት ስታደርጉ በትክክለኛ ቦታ ላይ ገንዘባችሁን አሳርፉ እላለሁ። በቀጣይ ቪዲዮ ሌሎች ፖይንቶችን ይዤ እመልሳለሁ። እስከዛው ድረስ ቻናሌን ለማሳደግም ሆነ ለብዙዎች እንዲደርስ ሰብስክራይብ ማድረግ እንዳይረሱ፣ ለብዙዎችም ሼር ላይክ ያድርጉ። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቻው።